አንድ ሰሞን እኛ መንደር ከብት እየሸጠ መሳሪያ ያልታጠቀ ገበሬ አልነበረም። መሳሪያ የሌለው አባወራ እጅግ የተናቀ ነበር። ታዲያ ሀገሬው ሁሉ ብረት ታጥቆ ሲያበቃ አልሞላለት ብሎ ጀሌ እንደሆነ የቀረው ጎረቤታችን አያነጋ ብቻ ነበር። ያለው ገዝቶ ሲይዝ የሌለው በብድር ነጋ ብቻ ቀረ ክምር ሲደረድር ተብሎም ነበር። ኋላ በብድርም በምንም ያለችውን አንቀፋቅፎ አንድ ቆመ ጠብቀኝ ገዛ። ለክፋቱ ደግሞ እርሱ አልፎለት ብረት ሲታጠቅ ፍጅቱም ምኑም ረግቦ ስለነበር ወታደር ታልሞተ በስተቀር ጥይት አይተኮስም ነበር። አያነጋ ቆላ ቢወርድ ደጋ ቢወጣ ያንን ቆመ ጠብቀኝ እስቲ ወቀው ተኩሶ የልቡን የሚያደርስበት ቦታ አጣ። አንድ ቀን ማታ የመጨረሻ ልጁ ቤታችን መጥቶ በክብር ቡና ጠጡ ተብላችኋል ብሎን ሄደ። 5 ደቂቃ እንኳን ሳይሞላው ልጁ ተመልሶ መጣና አቴ መልፊያ ትመጡ እንደሆኑ ጀበናው ወጥቷል ብላለች ታታ ብሎ ሄደ። እንግዲህ በአገራችን ሰው ቡናም ሆነ ድግስ ሲጠራ ረሃብተኛ ላለመባል 20ም 30ም ደቂቃ አርፍዶ መሄድ የተለመደ ነው። ያያነጋ ልጅ ለሶስተኛ ጊዜ መጣና ዋ አቴ መልፊያ የምትመጡ ናችሁ ወይ አጣጥቤ ላነሰው ነው ብላለች ታታ ብሎን ሄደ። አክስቴ አረ መጣን ብላ መለሰችው። ካፍታ ቆይታ በኋላ አያነጋ አንድ ጥይት ሞቅ አድርጎ ተኮሰ። አክስቴ አረ እናንተ የተኩሶ ያልጠገበ ገበሬ የክምሬና መድሳ ያረገው እንሂድ ተነሱ ብላ ተነሳች። አያነጋ ቤት ስንደርስ ቁመ ጠብቀኙን እየወለወለ ዋ አቴ መልፊያ አለቀጥስት ቆዩብኝ ጊዜ እኮ ነው መተኮሴ አለ። አክስቴ አፈሙዙን በጎን እያየች ወይ ነጋ ለሁለት መለኪያ ቡና ብለህ የ150 ብር ጥይት ውሃ ታስበላ የወልኝልህ ብለው ተቀመጠች። በነጋታው አክስቴ አይጥ ታጠፋልኛለች ብላ በደህና ጊዜ ያሳደገቻት ድመት ከገበያ ስትመለስ ደጃፍ ላይ ድፍት ብላ አገኘቻት። አገላብጣ ብታያት ሆዷ ስር የክላሽ ጥይት አገኘች። አያነጋ ሲጠየቅ ስጋ ይዛብኝ ሩጣ አስደነግጣለሁ ብዬ ስተኩስ ነው ያገኘኋት ብሎ አስተባበለ። ይህ በሆነ በ15ኛው ቀን ደግሞ እንዲሁ የጥይት ድምጽ ሰምተን ብንወጣ አክስቴ ለዓመት ባል አሰፍታ አጥባ ያሰጣችው ቀሚስ በተሰጣበት ተቀዶ ሲጨስ ተገኘ። አያነጋ እየተቅለሰለሰ ረግ አቴ መልፊያ ያደረሽ ቅርበይ ኢላማ እየተለማመድኩ እዚያ ዘንዳ ያለውን ካባ ፈረስኩ ስለይል ሲላት አክስቴ ትክት ብሏት ነጋ አናትህ ይፍረስ አናትህ እንዲያ እንደካቡ ፍርስ ሲበል አለችው። ከዚያ ወዲህ እንዲህ እያለች ትመርቀን ነበር። ተኩሶት አልጠገበ ገበሬ ይሰውራችሁ። ተኩሶ ያልጠገበ ገበሬና አዲስ ሙሽራ እረፍት የለው።